بسم الله الرحمن الرحيم سبات مكروج يسر باتشو بأرقط تادلوال. قال أحمد بن أبي الحواري قلت لأبي سليمان الداراني أوصني. أحمد بن أبي الحواري رحمه الله لسليمان الداراني مكرن الكتال فقال أمستوصٍ أنت እውነትም ምክር መጠየቅህ ነው ወይ ወሲያን መፈለግህ መጠየቅህ ነው ወይ ብትመከር ትሰራበታለህ ወይ ብሎ መልሶ ጠየቀው። فقلت نعم إن شاء الله تعالى والكتال إن شاء الله. فقال ألا خالف نفسك في كل مراد لها نفسيهن خالفات ينفسيهن تقرانيهن في كل مراد لها بهلم في اللاغوتو فإنها ساكو الأمارة بالسوء بمدفونو متازو إهن تبدم باسمربت كفيل نفسيه كمتازه نجر على العالم نفسيه كفلاغوتوا باتك علي تقاراني هون بات الشين داتلات تعدلها البزي كسره مالتنا عند رمجا ترامدم نفسيه ترامد سلالتش وين مرامد سلفلقش مالتنا ታስባለ ለምንድነው መራመደው አንድ ንግግር አትናገርም ነፍስያህ መናገር ስለፈለገች ለምንድነው መናገረው በዚህ የውመል ቂያማ በዚህ ንግግር ይጠቀማለሁ ወይ ይጠየቃለሁ የሚለውን አስበህ ታደርጋለህ። እያንዳንዱ ተግባርህ ላይ እያንዳንዱ ንያህ ላይ በልብህ የሚጫወት ነገር በአጠቃላይ ለምንድነው ይሄንን ማስበው ለምን ይሄን ይሆናል ይሄ ከአላህ ያቃርበኛል ያርቀኛል እያልክ ነፍስያህ በእያንዳንዷ ነገር ከመረመርካት አላህ ለዚህ ያብቃን ሁላችንም ለዚህ ይወፍቅ። በነፍስያችን ላይ አላህ Subhanahu Wa Ta'ala ይርዳን ነፍስያችንን በእያንዳንዱ ነጥብ ምንፈታተን አላህ ያድርግ። خالف نفسك ነፍስያን خلفات في كل مراد لها በሁሉም ፍላጎቷ በሁሉም ስሜቷ فإنها سواكو الأمارة بالسوء በመጥፎ ነው የምታዘው አንተ ወደ ጀነት ትታገላታለህ እሷ ግን ወደ እሳት ነው የምትታገልህ ወደ እሳት። ሁለተኛ ወኢያከ ተጠንቀቃለሁ أن تحقر أحدا من المسلمين ከሙስሊሞች አንድን ልትንቅና አሳንሰህ ልታይ ተጠንቀቃለሁ። ከሙስሊሞች አንድን መናቅ የለብህም ራስህ ከየትኛው ሙስሊም እሻላለሁ ብለህ እንዳታስብ ምንም እንዳታስብ መች ሲቀር ከፊል አኢማዎች እንዳሉት እሱ እሳት ሲገባ አንተ ጀነት ስትገባ ካየህ አንድ ወይንም ጀነት ላይ በደረጃ በልጠው ካየህ በስተቀር እኔ ከከሊ ይሻላለሁ የሚለውን ነገር ካፊር ከሆነ በስተቀር ከነፍስህ አውጣው። ሁለተኛው ነጥብ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? ከፋ ቢልመርኢ ኢስመን أن يحقر أخاه المسلم بلوان عند سو كونجل بقوان مسلم وندمون أسانسو مايتو مسلم وندمون مناقو منم وانجل باينو ربه منم أينت وانجل باينو ربه الله سبحانه وتعالى عند مسلم يهونن سو نكه السون أسانسا عايته بيتشا بتقنانيو كونجل بقى على الله زنديه مالتو يعني تلك وانجلنا مسلمين أسانسو مايت مسلمين مناق تلك وانجل كهونا مسلمين مبدل ወንጀልነቱ ክፋቱ ምንክል የባሰ መሆኑን እንዳትረሱ። ሶስተኛው ወجعل طاعة الله دثارا وجعل አድርግ طاعة الله ለአላህን መታዘዝህ አላህ ያዘዘህን መታዘዝ የከለከለህን መከልከል ለአላህ Subhanahu Wa Ta'ala እጅግር መስጠት ለአላህ መተናነስ አድርገው ዲሳራ ልብስ አድርገው። ራቆትህ ትሄዳለህ ልብስ አልፈልግም ዛሬ ብለህ ራቆትህ ጎዳና ወይ ወደ መስጂድ ትወጣለህ አትወጣም። እንደዚሁ ደግሞ አላህን መታዘዝ ሁሌም ልብስህ አድርገው አላህን ከመታዘዝ ራስህን ማራቆት የለብህም። አራተኛው والخوف منه شعارا الله سبحانه وتعالى መፍራት አድርገው شعارا ላንተ አርማህ ምልክትህ አድርገው። والإخلاص له زادا አምስተኛው ለአላህ Subhanahu Wa Ta'ala ኢባዳህን ጥርት ማድረግህ ስንቅ አድርገህ ቁጠረው ላንተ ስንቅህ ነው። ዛሬ ዱንያ ላይ የፈለከው መልካም ስራ ብትሰራ ላንተ የሚጠቅምህ
በእኽላስ የሰራኸውን ለአላህ ጥርት አድርገህ ማለት ነው። በቻልከው አቅም ከሰዎች አይን ተሸሽገህ ለአላህ ስብሓንሁ ወተዓላ የምታደርገው ዒባዳ ለአላህ ስብሓንሁ ወተዓላ በአላህ መንገድ ብለህ የምታወጣው ወጪ ከሰዎች አይን ተደብቀህ ይዩልኝ ይስሙልኝ ሳትል በእኽላስ ስራህን በአጠቃላይ ለአላህ ስብሓንሁ ወተዓላ ብቻና ብቻ አድርገህ በልብህ ላይ በዒባዳህ የምትፈልገው አላህ ስብሓንሁ ወተዓላ ብቻ አድርገህ ይሄ ላይ መሆንህ ኢኽላስ ላንተ ዛድ አድርገው ስንቅ አድርገህ ያዘው። ያለ ኢኽላስ ስራ ሰርቶ አላህን የተገናኘ ያለ ስንቅ ነው የተገናኘው። ምክንያቱም አላህ ስብሓንሁ ወተዓላ ጠይብ ላ የቅበሉ ኢላ ጠይብ ላ የቅበሉ ኢላ ጠይባ አላህ ስብሓንሁ ወተዓላ ጥሩ ነው ጥሩ ጥርት ያለውን የእሱን ፊት የተፈለገበትን ስራ እንጂ ሌላን አይቀበልም። ስለዚህ አንተ የትኛውንም ስራ ስትሰራ ለአላህ ብለህ ማድረግህ ነፍስያ በዚህ ላይ ትቃወመሃለች። ነፍስያ ይህንን አትፈልግም። ነፍስያ የምትፈልገው ሰዎች ሊያወድሷት፣ ሰዎች ሊያውቋት፣ ሰዎች ሊገረሙባት ነው የምትፈልገው። የአኺራውን አያሳስባትም። ስለዚህ ለምን 10 ሳንቲም አይሆንም ሰደቃ ከመስጠትህ በፊት ቆም ብለህ አስብ። ልክ ለመስገድ ነይተህ አላሁ አክበር እንደምትል ሁሉ የምትሰግደው ሰላት አውቀህ አላሁ አክበር እንደምትል ሁሉ ያንን ኸይርም ስትሰራ ንያህን ለአላህ ብቻ እንደሆነና ሰዎች ቢያዩህም ምንም ነገር እንደማይጠቅሙ ለአንተ ጥቅምንም ጉዳትም እንደማያመጡልህ ኸይር ሁሉ በአላህ እጅ እንደሆነ ለአላህ ብቻ ፈልገህ ማድረግ እንዳለብህ ያንን ነገር የምታደርገው ለአላህ ብቻ ብለህ እንደሆነ አስበህ ታውለዋለህ። በአላህ መንገድ ላይ ታውለዋለህ፣ በድሃ እጅ ላይ ማለት ነው። እያንዳንዱ ስራህ ላይ ነፍስያህን ካልተፈታተንካት፣ ነፍስያህን ካልተከታተልካት ማንም ከዚህ የጠራ የለም። ሁሉም ነፍስያውን ታግሎ ነው። አኢማዎች ለዚህ ደርሰው እኛን ሲመክሩ ነፍስያቸውን ታግለው ነው፣ ነፍስያቸውን ጂሃድ አድርገው ነው እንጂ ነፍስያ በተፈጥሮ የምትፈልገው ምንድነው? ሸር ነው የምትፈልገው። ስለዚህ አልኢኽላስ ላንተ ምን አድርገው? ስንቅ አድርገህ ያዘው። ምክንያቱም ስንቅ ሆኖ የውመል ቂያማ የምታገኘው ለአላህ ብቻ ብለህ ያደረከው ነገር ነው። ስድስተኛው ወሲድቁ ሐሰና እውነት መናገርህ ሐሰና ምንዳ አድርገህ ቁጠረው፣ መልካም ስራ አድርገህ ቁጠረው። እውነት መናገርህ ዒባዳ ሐሰና አድርገህ ከቆጠርከው መቼም አትዋሽም። ለምሳሌ ከአየር ጤና መርካቶ እየሄድክ አንተ ያለኸው አየር ጤና ላይ ነህ ወይ ገና ታክሲ ላይ አልገባህም፣ አሰሪህ ደወለልህ እስካሁን አልከፈትክም እንዴ? ጦር ኃይሎች ደርሻለሁ። ይህ ከማለትህ በፊት አየር ጤና አደባባይ ላይ ታክሲ እየጠበቅኩኝ ነው ብለህ እውነት መናገርህ ለአንተ ዒባዳ መልካም ስራ ሐሰና መሆኑን አስብ። ጦር ኃይሎች ነኝ ማለትህ ደግሞ ውሸት፣ ወንጀል የውመል ቂያማ የምትጠየቅበት ነገር እንደሆነ አስብ። ምናልባት ይህ ውሸትህ ብቻ ሚዛንህ ሊያጎልብህ ይችላል። ሚዛንህ እኩል ሆኖ መልካም ስራህም መጥፎ ስራህም እቺን ውሸት ቢጨመርበት ይመዝነው ላይ መዝነው ሚዛንህን ሊያጎልብህ ይችላል። ስለዚህ እውነትን መናገራችን ዒባዳ አድርገን ከቆጠርነው አንዋሽም ማለት ነው። የፈለገ ይሁን እውነት ኸይር እንጂ የለውም። እውነት ኸይር እንጂ የለውም። ለዳዕዋ መስላሓ ለዚህ መስላሓ ለዚህ የሚባል ነገር የለም። እውነት ሙስሊም እውነት ነው የሚናገረው። إذا حدث كذب የተባለው የማን ባህሪ ነው? ሲናገር የሚዋሸው ሙናፊቅ ነው እንጂ አማኞች አላህን ፈሪዎች በንግግራቸው አይዋሹ፣ እውነት ነው የሚናገሩት። እስኪ ወላሂ በል እስከሚባል ድረስ አይጠብቅም። በመጀመሪያውኑ ገና ምላሱን ሲያንቀሳቀስ በእውነት ነው ምላሱን የሚያንቀሳቀሰው። በሰባተኛ ምን አለው? ወቅበል ሚኒ هذه الكلمة الواحدة እቺን አንድ ንግግር ከኔ ተቀበል አለው። እኛም ኢንሻአላህ ተቀብለናል። ولا تفارقها እንዳትለያት ولا تغفل عنها ከሷም እንዳትዘናጋ አለው። ሰባተኛ ነጥብ ምንድነው? إنه ነገሩ እኮ አለ من استحيا من الله ከአላህ سبحانه وتعالى ያፈረ في كل أوقاته በሁሉም ወቅቱ በሁሉም ጊዜው وأحواله በሁሉም ሁኔታው وأفعاله በሁሉም ስራው ከአላህ ያፈረ أي በሁሉም ጊዜ የሆነ ነገር አላህ የማይወደው ነገር ለመስራት ፈልገህ ከአላህ አፍረህ ትተወዋለህ። ልክ አንድ ጥሩ መልካም ደግ የተባለ የአላህ ባሪያ ወይንም ሼክ ወይንም ኡስታዝ ያንን ወንጀል ስትሰራ ሊያይህ እንደማትፈልግ ሁሉ ከዛ በላይ ደግሞ
በየትኛውንም ቀዳዳ ላይ ገብተህ የትኛውንም ጉድጓድ ገብተህ ከአላህ አይን ማምለጥ አትችልምና አላህ በሁሉም ጊዜህን ከአላህ እፈር ያን حرام አላህ የማይፈልገውን ነገር ስትሰራ ከአላህ እፈር ወአህዋሊሂ በሁሉም ሁኔታ ወአፍዓሊሂ በሁሉም ስራው ከአላህ ያፈረ በለገሁ አላህ Subhanahu Wa Ta'ala ያደርሰዋል ወዴት ኢላ መቃሚል አውሊያ የአውሊያዎችን ደረጃ ያደርሰዋል من عباده ከባሮቹ ማለት ነው የአላህ ወልዮች ደረጃቸው ምንድነው አላህ Subhanahu Wa Ta'ala ቁርአን ላይ ምን ብለዋል አላ አዋጅላል ኢነ አውሊያ አላህ የአላህ ወልዮች ላ ኸውፉን ዐለይሂም በእነሱ ላይ ፍራቻ የለባቸውም ወላ ሁም ይሕዘኑን እነሱም ያዝኑም አይደሉም ይላል الذين آمنوا እነዚያ በኔ ያመኑ ወካኑ የተቁን እኔን ሲፈሩ የነበሩ በኔ ያምነው ሲፈሩን የነበሩት ይላል አላህን መፍራት ማለት እዚህ ጋር በተጠቀሰው ነገር ላይ ሁሉ ከአላህ ማፈርህ ነው በሁሉም ጊዜ በሁሉም ሁኔታ በሁሉም ስራ ከአላህ አፍረህ አላህ እንደሚፈልገው በሚፈልግህ ቦታ ላይ መገኘትህ ይህ ነው አላህን መፍራት ብሎ ማለት አላህ ያዘዘህ እንድትታዘዝ የከለከለን እንድትከለከል በዚህ ሁኔታ ላይ ከሆንክ አላህ Subhanahu Wa Ta'ala የወልዮችን ደረጃ ያደርሰሃል ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል አላህ ይላል من عادى لي وليا فقد آذنته بالحرب የኔን ወልይ ጠላት አድርጎ የያዘብኝ እኔ ጦርነት አውጅበታለሁ ይላል አላህ ካንተ ጋር ነው قال احمد من قال فجعلت هذه الكلمات امامي እነዚህ ንግግሮችን ፊት ለፊቴን አደረኳቸው አለ እነዚህን ምክሮች ففي كل وقت በሁሉም ጊዜ اذكرها አስታውሳታለሁ አለ واطالب نفسي بها ነፍሴን ይሄንን ነገር እንድታደርግ ይሄን ነገር በተግባር እንድታሳይ እፈልጋታለሁ ሁሌም አስገድዳታለሁ ከነፍሴ ሁሌም ይሄንን እፈልጋለሁ ሁሌም እነዚህ ንግግሮችን አስታውሳለሁ ብሏል والله በጣም ምርጥ ንግግር ነው ስልካችሁ ላይ ጥሩ ቦታ ላይ ያስቀምጡት በጣም ወርቃማ የሆኑ ምክሮች ማለት ነው አላህ Subhanahu Wa Ta'ala